السلام عليكم ورحمة الله وبركاته ሰላም እንዴት ናችሁ ደህና ናችሁ ሆይ አልহামዱሊላህ ከኛ ጋር ሁሉ ሰላም ነው ዛሬ ሀዲቃ መጣን ሀዲቃ መጣን በጣም ደስ ይላል መካን ሄሎ ያ ግሪን መካን ግሪን እንዲገባት ብዬ ነው ለማንኛውም በጣም አሪፍ ቦታ ነው የመጣ ነው ማለት ደስ ይላልና ዛሬ እየዞርን ነው ደስ ብሎናል የምር ቤት ከምንቀመጥ ይልቅ ውጭ ላይ ሀዋ መውሰዳችን ንፋስ ምናምን ነገር ደስ ይላልና የምር በቃ ውጭም ምናምን አሳያቸዋለሁ ደስ ይላል ማለት ነው እቺ ደግሞ ጓደኛዬ ነች ከስልክ አትለይም በጣም ፎንቃ አለባት የስልክ አያት ማለት ነው እና አብረን የምንሰራው ሌላ ዜጋ ነች ማን ነው ስሟ ጂሚ አገሯ ማን ነው ሜማ እና ሜማ አይዋ እና አብረን ነው የምንሰራው ውጭ ላይ እስኪ ቪዲዮ እንስራ ብያት ተመልከቱ አንድ ነገር ልንገራችሁ ሰብር ሾይ የኛ ዜጎች ማለት ነው ወላሂ እንስራ ቪዲዮ ምንላችሁ እሺ ያሏችሁም ታውቃላችሁ አይደለ እጅግም ችግር የለባትም እና ይሄው ቪዲዮ እየሰራን ነው እሺ ብላ ይሄው ስልኳን ማየቷን አንተታ እሺ አለች የኛዎቹ ግን ላይቭ ስገባ እንኳን ችግር ናቸው ድምጻቸው ምናምን በመዝሙር በምናምን በቃ በቁርአን በምናምን ይረብሻሉ እቺ ግን ሳይለንት ሆነች ማለት ነው እና ውጭውን ደግሞ በኋላ ያሳያቸዋለሁ ማለት ነው በጣም ደስ ይላል ቦታ የወንዶች ብቻዋት የሴቶች ብቻዋት ምናምን አለበት አሳያቸዋለሁ እሺ ጃማ ባላሳያቸው ሄሎ ነው ሄሎ ريحة حلو صح شكله حلو بعد يا اوكي مع السلامة باي باي السلام عليكم ورحمة الله وبركاته سلام እንዴናችሁ የኔ ቤተሰቦች ሁሉ ሰላም ከኔ ጋር አልহামዱሊላህ በያላችሁበት ሰላማችሁ ብዝት ይበልኝ እያልኩ ዛሬ በቪዲዮ መጥቻለሁ ማለት ነው ቪዲዮ መሺ ወይም ሪያዳ ይዘና ማለት ነው ደስ የሚል ቦታ ሀዲቃ ከመሸወተን ደስ የሚል ቦታ ማለት ነው በቃ ተፈጥሮን የምታዩበት የምታስታውሱበት ምናምን በቃ አክደር ነገር ነው በቃ አረንጓዴ አይነት ከለር ያለበት አገራችሁን የምታስታውሱበት ደስ የሚል ቦታ ነው ማለት ነው እና ቤተሰቦች እስኪ ትንሽ ዘወር እንበልና እንዴት እንደሚያም በማታ ሀዲቃ ደስ ይላል በጣም እና አብረን እንምሽ